ሰላም ሰላም ቤተሰቦቼ እንደምን አላችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት የእግዚአብሔር ፍጹም ሰላም ይዛላችሁ። ላለው ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ቤተሰቦቼ አዲስ እና አሪፍ ሰሞኑ በጣም እያስቸገረን ያለው ላይ አሪፍ ነገርና መፍትሄ ያለው ነገር ይዤላችሁ መጥቻለሁ ቤተሰቦቼ። እሱ ምንድነው? ሰሞኑም ዩቲዩብ ላይ ስንገባ ስልካችን አማርኛ አላነብልን እያለን ተቸግረናል፣ ከራስ ጀምሮ ማለት ነው። በተለይ ደግሞ አንድ ስልክ ያላችሁ ሰዎች ማለት ነው በጣም ተቸግራችሁ አይቻለሁ። ብዙ ነገር ተመልክቻለሁ እኔ ራሱ ማለት ነው። ስለዚህ እኔም 3 ቀኔ ነው አማርኛ አላነብልኝ እያለ ያስቸገረኝ። ስለዚህ እንዴት አድርገን አማርኛ ማንበብ አለበት በሚል ሰዎችንም ጠይቄ እኔም የጠቀምኩበት ያለውን አሪፍ እና ደስ የሚል ብዙ ፕሮሰስ የሌለው ነገር አሳያችኋለሁ ቤተሰቦቼ። ቪዲዮን ከመጀመራችሁ በፊት ሰብስክራይብ፣ ላይክ፣ ሼር ማድረግ አበረታቱኝ። አመሰግናለሁ ቤተሰቦቼ። ያደርጋችሁልኝ ላይኩንም አትርሱ፣ እንዲሁም ሰብስክራይብ። አመሰግናለሁ ቤተሰቦቼ፣ በጣም አመሰግናለሁ። እግዚአብሔር ያክብርልኝ ቤተሰቦቼ። ቀጥታ ወደ ዩቲዩብ ነው የምንገባው። ብዙ ፕሮሰስ አላበዛባችሁም። ዩቲዩብ ላይ ቀጥታ እንገባለን። ይኸው ዩቲዩብ እገባለሁ ማለት ነው። በዚህ መልኩ አልኛል። ያው ያስቸግረን ያለው ላይቭ ላይ ስለሆነ ቀጥታ ወደ ፕላስ ምልክቷን ነው የምገባው። ፕላስ ምልክቷን ነካዋት ማለት ነው። ፕላስ ምልክቷን ስነካት በዚህ መልኩ ይመጣልናል። በዚህ መልኩ ሲመጣልን ቀጥታ እችን የእርሳስ ምልክቷን ነው የምነካት። እችን እነካታለሁ እኔ ነካዋት። እችን ስነካት ቀጥታ ወደ ፕሮፋይላችን ጋር ያለችው እስክሪፕቶ ጋር ይወስደናል። እሷን ስትነኳት እናንተ ታምኔን አስገቡ ነው የሚላችሁ። ታምናችሁ ስለ ቪዲዮ ስለምትሰሩት ቪዲዮ ታምኔን ታስገባላችሁ። አለማስገባትም ትችላላችሁ እናንተ። አስቸጋሪ ማለት ብዙ ጊዜ ያክል እንትን ማለት ነው አስቸኳይ አይደለም። በኋላ እንጨርሳችሁም ማስገባት ትችላላችሁ ታምኔኑን። ከዛ እዚህ ጋር ታይትላችሁን ታስገባላችሁ። አለማስገባትም ይቻላል። ይሄ የእናንተ ፍላጎት ነው። ከዛ ቀጥታ እናንተ የምትሉት ኔክስት ነው። ለምን ጨርሳችሁ እዚህ ጋር ፕሮሰሳችሁ ኔክስት ነው የምትሉት። ኔክስት እንዳላችሁት ላይቭ ላይ ነው የማስገባችሁ። ላይቭ ላይ እንደገባችሁ እኔ አሁን ላይቭ ላይ መግባት ስለማልፈልግ ነው። እና ላይቭ ላይ እንደገባችሁ እናንተ ስልካችሁን 1 ደቂቃ 2 ደቂቃ እንደቆጠረ ስልካችሁን ላይቭ ላይ እንዳላችሁ ስዊች ኦፍ አድርጉልኝ ቤተሰቦች። ስዊች ኦፍ አድርጉልኝ። መሞከር ትችላላችሁ እናንተ ማለት ወይ ይኸው እንዲህ ነው ይሆናል። ላይቭ ላይ ነው ያለሁት። ሪከርድም እያደረኩ ነው ያያችሁት ነው፣ አልጠፋም። ከዛ እዚህ ጋር ስታርት ወይም ፓወር ኦፍ ነው የምትሉት እናንተ። ላይቭ ላይ ነው ያላችሁ፣ እንዳትሰቡ። ላይቭ ላይ ነው ያላችሁት። ከዛ እናንተ ስታርት የሚለውን ብትነኩት ይመረጣል ከፓወር ኦፍ ይልቅ። ፓወር ኦፍ ብትሉትም ችግር የለውም። ከዛ ቀጥታ ስልካችሁ ወደ ነበረበት ነው የሚመልሳችሁ። ወደዚህ ይመጣላችሁ። እዚህ መልኩ ሲመጣላችሁ ቀጥታ ወደ ዩቲዩብ ትገባላችሁ። ድጋሚ ዩቲዩብ ትገባላችሁ። ይኸው ዩቲዩብ ላይ ገባሁኝ። ቀጥታ አሁን ወዴት ነው የምሄደው? ወደ ፕላስ ምልክቷ ይኸው ነካዋት። በዚህ መልኩ ይመጣልኛል። ካሜራ አጥፋለሁ። ለራሴ ነው ካሜራ ማጠፋው። ከዛ አሁን ላይቭ ላይ ልገባ ነው። እንግዲህ እናንተ ላይቭ ላይ ልትገቡ ነው እናንተ። ስለዚህ ምንድነው የምታደርጉት? ይችኛዋን ኔክስት ትለዋላችሁ እናንተ። እኔ ኔክስት ማለት አልፈልግም። ለምን? ወደ ላይቭ ላይ ስለሚያስገባኝ ላይቭ ላይ መግባት ስለማልፈልግ ማለት ነው። ላይቭ ላይ እንደገባችሁ ምንድነው ማድረግ ያለባችሁ እናንተ? እዚህ ጋር ታይትልን መጻፍ አይጠበቅባችሁም። እንትንም ታምኔል ማስገባት አይጠበቅባችሁ። ኦልሬዲ ቅድም ስላስገባችሁ ማለት ነው ቤተሰቦች። ቅድም ያስገባችሁት ታምኔል፣ ቅድም ያስገባችሁት ታይትል እንዳለ ነው የሚኖረው። ስለዚህ እዚህ ጋር ኔክስት ነው የምትሉልኝ። ኔክስትስ እንዳላችሁልኝ ቀጥታ የት ነው የምወስዳችሁ? አማርኛ ወደ ላይቭ ነው። ላይቭ ቅድም እንዳለ 1 ደቂቃ 2 ደቂቃ እንዳላችሁ አይደለም የምታጠፉልኝ። 1 ደቂቃ 2 ደቂቃ እንዳለ ነው እሱ የምታደርጉት። ከዛ ቀጥታ ወደ ላይቫችሁ ነው የሚያስገባችሁ። ላይቭ ላይ እንዲችኛዋ ኔክስት ስትሏት ኤንድና ሪስተር የሚል ነገር አላችኋል። ኤንድና አሪስተር እናንተ አሪስተር የምትዋንኩልኝ ሪስተር እኔም እየተጠቀምኩበት ያለው ስለሆነ ቤተሰቦች ሪስተር የምትለዋ ስትነኩልኝ ቀጥታ የሚያስገባችሁ ወደ ላይቫችሁ ነው። ላይቫችሁ ሳይጠፋ ታሜናችሁ ሳይጠፋ ታይታ ሳይጠፋ እንዳታገኙታላችሁ። ከዛ ላይቭ ላይ እንደገባችሁ ኔክስት ታላት ላይቭ ላይ እንደገባችሁ ደቂቃው እየቆጠረ ነው የምታገኙት። የሚገርማችሁ ነገር አይቆምም። ደቂቃው ራሱ እየቆጠረ ነው የምታገኙት። ከዛ እናንተ ሴቲንግ ጋር ትገቡታችሁ ነው መጨረሻ ያለችው ሴቲንግ ላይ ትገቡልኝና ሴቲንግ ላይ ስትገቡልኝ ከዛ የበራችሁን ነገር አጥፏት ማለት ስታጠፏት ቀጥታ አማርኛ ያነብላችኋል ማለት ነው ቤተሰቦች። በጣም ቀላል፣ በጣም ፕሮሰስ ያልበዛበት አሪፍ ነገር ነው።
ለምን ብዙዎቻችን ተቸግረናል። ደግሞ አንድ ስልክ ያላቸው ልጆች እያየሁ ነው አማርኛ ነብልኝ አላለብልኝ አለ ምን ላድርገው እያሉ ትናንትና፣ በተለይ ደግሞ ትናንት በጣም ብዙ ሰዎች እና በአጋጣሚ ነገር ነው ታለማላቀ ቪዲዮ እንድሰራ ያነሳሳችኝ አንዷ እህቴ ነች እና ላይቭ ላይ ገብታ እምብላት አማርኛ አላነብላት ብሎ ከዛ እዛው ላይ ያለው ቴክስት ይጻፍኩላት እንደዚህ አድርገው አልኳት። ከዛ እኔ በነገራችን ሰው ጠይቄ ነው እና እሷም እዛው ላይቭ ላይ እንዳለች ቴክስት እያደረኩላት አጥፊውና ክፈችው አልኳት። ወዲያውኑ እዛው እኛ ላይቭ ላይ ቤተሰቦቼ ላይቭ ላይ ያሉ ሰዎች እንደ 5-6 ሰዎች ነበሩ። እንዳትወጡ አልኳቸው። አትወጡ በቃ እዛው እንዳላችሁ ቁጭ ብሎ አልኳቸው። ቁጭ እንዳሉ እዛው ስዊች ኦፍ አደረገችው ስልኳን ማለት ነው። ስዊች ኦፍ አድርገው ተመለሰች። ጠብቁ አልኳቸው። እዛው እኛም ራሱ ላይቭ ላይ እሷ ላይ ቁጭ እንዳለን እኛም አልወረድም እሷም አልወረደችም። እኛ እንጽፋለን። በነገራችን ላይ እሷ ስዊች ኦፍ አድርገው እኛ መጻፍ እንችላለን። ይታያል ለኛ ለእሷ እንጂ ማይታያል ለኛ ይታየናል። ግን ተመለሰች። ስትመልስ ደቂቃውም ሳይጠፋባት ታምኔሏም ታይትሏም ሳይጠፋ እንዳለ ላይቭ ላይ መለሳት ማለት ነው። ከዛ ወይኔ በጣም አመሰግናለሁ አለምዬ እና በእንደዚህ ላይቭ ስሪበት ቪዲዮ ስሪበት በጣም ብዙ ልጆች ተጠቀሙበታል ስላለች ነው ቤተሰቦች እንጂ እውነት ለመናገር ራሱ መስራት አልፈለኩም። ማለት ይህን ያክል ብዙ ሰው የሚያስቸግረው አልመሰለኝም። ይቸግራል ግን ለመፍትሄው ልክ እኔ እንደተጠቀምኩት የሚጠቀም ነበር የመሰለኝ እና ግን ብዙ ሰዎች ሊቸገሩበት ያለው ሁኔታ ስለሆነ ቤተሰቦች ትወዱታላችሁ ትጠቀሙታላችሁ ብዬ ስላሰብኩ ነው። እርግጠኛ ትወዱታላችሁ ተጠቀማችሁ ተስፋ አደርጋለሁ። ኮሜንታችን ላይ አስተያየታችሁን ጻፉልኝ፣ እመልሳለሁ። አስተያየታችሁን ኮሜንት አድርጉልኝ ቤተሰቦች። ተረፈ ላይክ እና ሰብስክራይብ ሽርክ ማድረጋችሁን አትርሱ ቤተሰቦች። ስለነበረን ቆይታ ከልብ አመሰግናለሁ። እንደወደዳችሁ ተስፋ አደርጋለሁ ቤተሰቦች። ተረፈ በሌላ መርሃ ግብር እስከምንገናኝ በያላችሁበት የዘር ፍጹም ሰላም ይዛላችሁ። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ቸር ዋሉልኝ ቤተሰቦች።